ሶላት በምንሰግድበት ጊዜ ወደ ስጁድ ስንወርድ በላጩ ጉልበትን ማስቀደም ነው ወይስ እጅን ማስቀደም ቢያብራሩልኝ የሚል ጥያቄ ነው። በመሰረቱ ጉልበትንም ይሁን እጅን አስቀድሞ በማውረድ ቢሰግዱ የሶላቱ ትክክለኝነት ላይ የሚያሳድረው ትልቅ ተጽዕኖ አይኖርም። እጁንም ይሁን እግሩን አስቀድሞ በማውረድ ስጁድ የሚያደርግ ሰው ሶላት ትክክል እንደሚሆን ሁሉም ዑለሞች ተስማምተዋል። ነገር ግን በላጩና የተሻለው የቱ ነው? ወደ ስጁድ ስንወርድ መሬት ላይ ቀድሞ ማረፍ ያለበት ጉልበታችን ነው ወይስ እጆቻችን የሚለው ላይ በፊቅህ ሊቃውንት መሃል ኺላፍ አለበት። ኢማም አቡ ሐኒፋ፣ አሻፊዒና አሕመድ የሚሰግድ ሰው ወደ ስጁድ ስንወርድ ቀድሞ መሬት ላይ ማረፍ ያለበት ከእጅ በፊት ጉልበት ነው የሚል አቋም ያላቸው ሲሆን ይሄም የአብዛኞቹ የዲን እስላም አይማዎች ዑለሞች አቋም እንደሆነ አትርሚዚ ረሒመሁላህ ተዓላ ገልጸዋል። ይህ እንዳለ ሆኖ ኢማሙ ማሊክን ጨምሮ የተወሰኑ የዲን ሊቃውንት እጅ ነው ቀድሞ መውረድ ያለበት የሚል አስተያየት አላቸው። ላኪን ራጂሑና የተሻለው ወላሁ ተዓላ አዕለም ወደ ስጁድ ስንወርድ ቀድሞ ሁለቱ ጉልበቶቻችን፣ ከዛ በኋላ ሁለት መዳፎቻችን፣ ከዛ በኋላ ግንባርና አፍንጫችን ነው መሬት ላይ ማረፍ ያለበት። ሌላኛው ጥያቄ መግሪብ ሶላት የሰገድኩ የመጀመሪያው ተህያ ላይ ቁጭ እንዳልኩኝ አሰላመትኩኝ፣ ሳስታውስ የመጀመሪያ ተህያ ላይ እንደሆንኩኝ አወቅኩኝ፣ መልሼ እንደ አዲስ ሰገድኩኝ፣ ይህ ድርጊቴ እንዴት ይታያል የሚል ጥያቄ ነው። ሶላት ላይ መርሳት ሊከሰት ይችላል። ሰው እንደመሆናችን መጠን ሰው ሆኖ የማይረሳ የለም። ረስተን ባደረግነው ተሳስተን ባደረግነው ነገር አላህ አይቀጣም። ነገር ግን ሶላትን ቸላ በማለትና ሶላት ውስጥ ሆኖ ስለተለያዩ ነገሮች ሆን ብሎ በማሰብ የተፈጠረ መጨመር፣ መቀነስ፣ መርሳት ከሆነ ሊያስወቅስ ይችላል። ሆኖም በየትኛውም መልኩ ሶላት ላይ ረስቶ ያጎደለ ወይም የጨመረ ሰው እንዳስታወሰ ማስተካከል ይችላል። መጨረሻ ላይም ስጁድ ሳህው ማድረግ ተደንግጎለታል፣ ተፈቅዶለታል። ነቢዩ አለይሂ ሰላቱ ወሰላም ባለ 4 ረክዓ 5 ያደረጉበት በሁለት ያሰላመቱበት አጋጣሚ አለ። ሶሒህ በሆነ ሐዲስ እንደተነገረው ነቢዩ አለይሂ ሰላቱ ወሰላም መርሳታቸው በሚረሱበት ጊዜ ምን መደረግ እንዳለበት ለኡመታቸው ትምህርት ይሆን ዘንድ ነው። እኔ እንደረሳ አደረጋለሁ እንዳስተምር ያሉበት ሐዲስም አለ አለይሂ ሰላቱ ወሰላም። ባለ 4ቱን 2 አድርገው ባሰላመቱበት ወቅት ነብዩ አለይሂ ሰላቱ ወሰላም ሱሐቦቻቸው የፈሩ ሲነግሯቸው ሶላት አሳጠርተ ብለህ ታዘህ ነው ወይስ ረስተህ ነው ሲሏቸው አላሳጠርኩምም አልረሳሁምም የሚል መልስ ሰጥተዋቸው እንግዲያውስ አንተ የአላህ መልእክተኛ ሆይ ረስተዋል፣ 2 የሰገዱት ብለዋቸዋል። ይሄን የዞር ብለው 2 ረክዓ ሰግደው ያኒ የቀረውን አሟልተው መጨረሻ ላይ ስጁድ ሳህው አድርገዋል። እዚህም ጋር መግሪብ የሰገዱ ሳለ 2ኛው ረክዓ ከመሆኑ ጋር 3ኛ መስሎት ያሰላመተ ሰው 2 መሆኑን እንዳስታወሰ ወዲያውኑ ተነስቶ ፋቲሓ ቀርቶ ወዲያውኑ አላሁ አክበር ብሎ ተነስቶ ፋቲሓ ቀርቶ የቀረውን 1 ረክዓ ብቻ በመሙላት ስጁድ ሳህው አድርጎ ማጠናቀቅ ነው የሚጠበቀው። ይሄን ባለማወቅ ሙሉ ሰላቱን የደገመ ሰው ምንም የለበትም። ነገር ግን ሁሉን መድገም አያስፈልግም። የጎደለውን ብቻ በመሙላት ስጁድ ሳህው ማድረግ ይቻላል። ሌላኛው ጥያቄ የወሊድ መቆጣጠሪያ መድኃኒት ተጠቅሜ ለ2 ወር ያክል ያለማቋረጥ ደም ይፈሰኝ ነበረ። 2 ወር ሙሉ ሶላት አልሰገድኩም። ያልሰገድኩትን ሶላት ቀዷ ማውጣት አለብኝን የሚል ጥያቄ ነው። ሴት ልጅ የወሊድ ደምን የወር አበባ ደምን የሚመለከቱ ህግጋቶችን አስቀድማ ጠንቅቃ ልታውቅ ይገባታል። የዲንን ዕውቀት መፈለግ ወንድም ይሁን ሴት ላይ ዋጅብ ነው፣ ግዴታ ነው። ዲንን ቀጥ አድርጎ ለመያዝ የሚያስችለውን ያክል ዕውቀት መቅሰም የሁሉም ግዴታ ነው። ስለዚህ ጉዳዮች ከገጠሙን በኋላ ሳይሆን እንዲህ ነገር ቢከሰት ከሸሪዓ አንፃር መፍትሄው ምንድነው፣ ሁክሙ ምንድነው ያሉ ሊያጠኑ ሊማሩ ሊጠይቁ ይገባል። ይህ ችግር በተከሰተበት ወቅት
ወዲያውኑ የመጠየቅ ግዴታ አለበት። የሶሐባ ሴቶች እንዳደረጉት ማለት ተመሳሳይ ችግር ሲገጥማቸው ረሱልን ጠይቀው መልስ ይሰጧቸው ነበር። ይሄ የወር አበባ ደም አይደለም፣ ሌላ ጊዜ የሐይድ ደም መታየበትን ያክል ቀን ከሶላት ታቅበሽ ከዛ በኋላ ሶላት ስገጂ፣ ሐይድሽ ሲመጣ ወይም የሐይዱ ቀናት ድጋሜ ሲመጡ ሶላትሽን አቁሚ ያሉበት አጋጣሚ አለ። ስለዚህ ቀደም ብለን ስለ ዲናችን ልናቅ የማናቀው ነገር የገጠመንም እንደሆነ ፈጥነን ልንጠይቅ ይገባናል። ሴት ልጅ የሚፈሳት ደም ሁሉ የወር አበባ ደም ነው ማለት አይደለም። የተለያዩ አይነት ደሞች ሊኖሩ ይችላሉ። የወር አበባ ደም ምልክት አለው፣ በምልክቱ ይታወቃል፣ ሴቶች ያውቁታል። ከሌላ ደም ጋር ከተመሳሰለባትና ለይታ ማወቅ ካልቻለችም የሚያውቁ ሴቶችን ልጠይቅ ይገባታል። የሶሐባ ሴቶች አንዳንዴ መለየት ሲያቅታቸው በጥጥ ነገር ወደ አይሻ ደሙን እየላኩ ይሄ የወር አበባ ደም ነው አይደለም ያሉ የሚጠይቁበት ሁኔታ ነበር። ባለንበት ጊዜም ልምድ ያላቸው እህቶችን መጠየቅ ይቻላል። በጣም ግራ ካጋባም በምርመራ መለየት ይቻላል። በመሰረቱ እያንዳንዷ ሴት የወር አበባ ደም ሲጀምርና ሲያበቃ የምታውቅበት የራሱ ምልክት አላት። እዚህ ጥያቄው ላይ እንደተጠቀሰው የወሊድ መቆጣጠሪያ ተወስዶ አሊያ ደግሞ በህመም ምክንያት በጉዳት ምክንያት የወር አበባ ደም ከተዛባ የሚወርደው ደም ከለርና ሽታው ነው የሚታይ። በሽታው በከለሩ የተለመደው የወትሮ የወር አበባ ደም የሚመስል ከሆነ ለ10ም ቀን ይቆይ ለ15ም ቀን ይቆይ ለ20ም ቀን ይቆይ አለ ራጅህ የወር አበባ ደም እስካለ ድረስ ሶላት አይሰገድምና ሶላትና ሌሎች የሚከለከሉ ነገሮችን ማቆም ይጠበቅባታል። ወሩን ሙሉ ግን ደም የፈሰሳት እንደሆነ የወር አበባ ደም አለመሆኑ ምንም አያጠራጥርም። የወር አበባ ደም ወሩን ሙሉ አይፈስም። ሆኖም 1 ወር ሙሉ ወይም 2 ወር ሙሉ የሚፈሰውን ደም የወር አበባ ደም ነው ብላ ሶላት ያቆመች ሴት ያለፋትን ሶላት ቀባ ማውጣት ይጠበቅባታል። የወር አበባ ደም ሳይሆን ሶላት የተወችባቸው ቀናቶችን ቀባ ማውጣት ይጠበቅባታል። እንዲህ አይነቱ በቋሚነት የደም መፍሰስ ችግር ከመከሰቱ በፊት ለ6 ወይም ለ7 ቀን ብቻ ከነበረ የወር አበባ ደም የምታየው ከ2 ወሮች ውስጥ ከእያንዳንዱ ወር 6 ወይም 7 ቀኗን የወር አበባ ደም ነው በማለት ሶላት ቀባ እንደሌለባት በማወቅ የተቀሩ 23 ወይም 24 ቀናትን ቀባ ታወጣለች።